እንደምትወጂው አውቃለሁ። አሁን እንኳን እንደምወደው አትጠቂም፣ እንኳን እንደምወደው እንደምጠላው አትጠቂም። ልንገርሽ አይደለ አሁን እሱ ጎዳና ወጥቶ ገንዘቡን አልቆ ሰውነቱ ከሰውነት ተራ ወጥቶ ምናምን ነገር ከገንዘብ ገንዘብ ጨርሶ ከሰውነት ጨርሶ ከክብር ጨርሶ ትላንት ከኔ ጋር ሁን አንተን የሚመጣ ሰው ሁሉ ይጎዳሃል፣ ይሰብራሃል። አንተ አታውቅም። ባርሽ የምታየውን ነገር ብቻ ነው የምታምነው። ነገ የሚሰብር ህዝብ ነው አጠገብ ያለው ብዬ ስንቴ ነግሬዋለሁ። እኔ እኮ ከኔ ጋር ሆኖ እንዲከበር እንጂ እንዲናቅ እኮ አልነበረም። እኔ የኔስ ክብር አስጨንቃችሁ? እኔስ ትላንት እንደዛ ተዋርጄ በህዝብ ፊት በኢትዮጵያ ህዝብ ፊት እንደዛ ተዋርጄ ስሜ ጠፍቶ በቤተሰቦቼ ፊት እኔ የተከበርኩ ቤተሰብ ልጅ ነኝ። በጣም የሚያከብረኝ የማከብረው ቤተሰብ አለኝ። አውቃለሁ። ገባሽ አይደለ? በእነሱ ፊት ተንቄ በሀገር ፊት ተንቄ በስንት ሰው የማንም ፊት እየገረፈኝ ያንን ሁሉ ዋጋ ከፍዬ የኔ ዋጋ ምን ዲና አውቃለሁ። የምሬን ነው አውቃለሁ። ግን አንቺ ብቻ ነሽ የምሬን ነው። ኧረ በእናትሽ እንጣኝ መሲ በእግዚአብሔር ጤና ግዙ እንጂ ምን ሆናችሁ ነው? ትሰሚኛለሽ? ሰማሁሽ አይደለ? አዳምጪኝ እሺ። እኔ ልሰማሽ አይደለ የመጣሁት? ስለዚህ አንድ ነገር ልንገርሽ። አሁን ባረች ሱስ ውስጥ ነው እንደዚህ ሆናል። ገለመሌ አይ ዶንት ኬር ገባሽ? እኔ አይመለከተኝም። ዲና ተወጁ ስለነበረ ብዬ አዳምጪኝ። ስለመውደድ ደግሞ አትንገሪኝ ፕሊዝ። ሰላም የኔ ቤተሰቦች፣ የኛ ቤተሰቦች ሁላችሁም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። እንደምታዩኝ እንግዲህ በጣም ደህና ነኝ። ዛሬ እንግዲህ የመጣሁት አሪፍ ነገር ይዤ ነው። ለባርች ጥሩ ነገር ይሆናል ብዬ ያሰብኩትን አድርጌ እየመጣሁኝ ነው። ያንን ነገር አሳክቻለሁ ብዬ አስባለሁኝ በራሴ ሳስብ ማለት ነውና ባለፈው የተፈጠሩ ነገሮችን አይታችኋል መሰለኝ። ባርች ያው ያቀረበልኝን ጥያቄ ሰምታችኋል። እኔ እሱን ጠልቼው ወይንም እሱ ለኔ የማይሆን ሰው ሆኖ አይደለም፣ ግን በቃ አለ አይደል እሱ ያው ምንም ቢሆን በእጅ አጋብቼው በእጅ ትዳር አስይዤው እኔ እሱን መቅረብ በጣም ሼም ነው። የሱ ፍቅረኛ መሆን በጣም ሼም ነው ብዬ ስላሰብኩኝ ነው። አንዳንድ ሰዎች አላችሁ በውስጥ የደወላችሁልኝ ብዙ ነገር ያወራችሁኝ፣ መሲ እንደዚህ ቢሆን እኮ ችግር የለውም ምንም ማለት አይደለም፣ እሷ ተታው ሄዳ አይደል እንዴ ነው ወይስ አንቺ ነሽ እንዴ? አንቺ ሳትሆኚ በራሷ ከህይወቱ ስለወጣች ብትቀርቢው ፍቅረኛው ብትሆኚ ምንም ችግር የለም ያላችሁኝ፣ ይሄ በሰውም በእግዚአብሔርም ደስ ማይል ነገር ነው። አስቤበት ከራሴ ጋር ሆኜ ነው ይሄንን ነገር የወሰንኩት ማለት ነው። በእርግጥ ሲጠይቀኝ ደንግጬ ነበር። እሺ ብለውም ደስተኛ ሆናለሁ አውቃለሁ ከሱ ጋር በሆን፣ ግን ለኔ የተባለ አይመስለኝም እሱ ማለት ነው። እሱ የራሱ የሆነ ህይወት የነበረው ሰው ነው። ያንን ካሳለፈ በኋላ ዛሬ ላይ ከሱ ጋር መሆኑ በጣም ይከብደኛል። ሳየው ነው ያገባው፣ ሳየው ነው ብዙ ነገሮችን ያደረገው። ከመልስ ከሰርግ ጀምሮ አንድ ላይ አብረን ነበርን። ብዙ መከራዎችን ለሷ ሲል ብዙ ነገሮችን አሳልፏል እንደምታውቁት። እሱን ሁሉ ሲያደርግ ከጎኑ እየደገፍኩት እንደ እህት ሆኜ ነው የቆየሁት። ከዛሬ ከ6 ወር በፊት አይታችሁ ከሆነ እኔ እሱን እወደዋለሁ፣ አፍቅሬሃለሁ። በዛ ሰዓት የሺ ሌላ ፍቅረኛ ይዛ ከቢኒያም ጋር ፍቅር ጀምራ ነበርና በዛ ሰዓት እኔ አንተን ወድጄሃለሁ፣ ምን ትለኛለህ? አንተም ብቸኛ ነህ፣ እኔም ብቻዬን ነኝ፣ ፍቅረኛም የለኝም፣ ጓደኛም የለኝም፣ ምን ትለኛለህ ብዬው ነበረ በዛ ሰዓት ማለት ነው። ስለው እሪ ብሎ ብዙ ነገር አውርቶ በቃ እሱ ሲያወራ በጣም ስለተሰማኝ ሜቢ የሺንም ጠርቻት እሷ ፍቅረኛ ስላላት ብዬ ጓደኛዬም ስለነበረች እንደዚህ እኔ ባርችን ወድጄዋለሁ ምን ትያለሽ አንቺ ስላት፣ እሷም ትላንት ሽምግልና ምናምን ዝግጅት አዘጋጅታ ሽምግልናዋን ተካፍዬ ምን ብዬ ካለፍኩኝ በኋላ መሲ ይሄ ሁሉ ነገር ፕራንክ ነው፣ እኔ ባርችን ወደዋለሁ አፈቅረዋለሁ ብላኛለች። ከዛ እኔ ደግሞ የተፈጠሩትን ነገር ለእግዚአብሔር ተናግሬ ከራሴ ጋርም ሆኜ ከቤተሰቤ ጋርም ሆኜ ጸልዬ ምን ብዬ በቤቴ እኔ አልቅሼ ሚዲያ ላይ ያልወጣሁት ብዙ ነገር አለኝ። አልቅሼ ምን ብዬ ያሳለፍኩት ብዙ ነገር አለኝ። ያ ሁሉ ካለፈ በኋላ ዛሬ እሱ ተጎድቶ እሱን ጎድታው እሷ ሄዳ እሱ እኔን መሲ ከቅርበት የተነሳ ፍቅር ሊመጣ ይችላል ሳይወደኝ እሱ እኔ ስለምወደው ብቻ የሱ ፍቅረኛ ነኝ መሆን አልችልም። እና ያንን በማስመልከት ዛሬ አንድ ሰው ጠርቻለሁኝ። በሱ ህይወት ትሆናለች፣ በቃ ይተዋወቃሉ፣ ይግባባሉ በሚል ብዙ ለፍቼ ብዙ ቦታ ፈልጊያት ስልኳን አፈላልጌ ደውዬ ሙሉ በቃ ለምኛት ጠርቻታለሁ። ያቺም ሴት ከዚህ በፊት ብዙ ነገር አብረው አሳልፈዋል፣ ብዙ ነገር ሆነዋል እና
ዲና ነች። ዲናን ጠርቻታለሁ። ዲና በእርግጥ ተወደዋለች፣ ለሱ ስትል ብዙ ነገር ሆናለች። እሷ ብዙ ነገር ስትሆን ደግሞ እኛም በምላሹ ብዙ ነገር አድርገናል። ከሱ እሷን ለመለየት ብዙ ነገር አድርገናል። ግን ያንን ነገር ሁላ ይቅርታ ጠይቄ የተፈጠሩት ነገሮች በእኛ የተነሳ ነው እና አንቺ እንደምትወጂው አውቃለሁ፣ አንዴ ላውራሽ፣ አንዴ ብቻ ላውራሽ ብዬ ጠርቻታለሁ እሷን እና እሷ ስለሱ ክፉ ነገር ምናምን እንደማወራ ምናምን በቃ እሷን ይቅርታ ልጠይቃት እንደጠራውኝ ነው የምታውቀው ማለት ነው። እና አሁን ስትመጣ እኔ ከባርች ጋር ሁኚ እባክሽ ብዬ እለምናታለሁ። ሁለቱን አንድ ላይ ለማጣመር እሞክራለሁ የቻልኩትን ያክል። ዲና እንግዲህ ከዚህ በፊት ስትንከባከበው ነበር፣ ሲታመም ከጎኑ ነበረች። ብዙ ነገር አሳልፏል። አይታችሁ ከሆነ በመጣ ሰዓት ተወደው ስለነበረ ብዙ ነገር እሱም ደግሞ ይወዳት ነበረ መሰለኝ። ለዛ ብዙ ነገር ስላሳለፉ እሷን ጠርቻታለሁ ትሻላለች በሚል እኔ በራሴ ያሰብኩት ነው እሱ ማለት ነው። እንደ ራሴ ያሰብኩት ነው። ያው ትንከባከባለች እርግጠኛ ነኝ። እሱም ብቻ አይደለም ዛሬ ላይ ከጎኑ ያለውን ሕፃን ልጅም ትንከባከባለች ብዬ ስላሰብኩኝ ነው እሷን የጠራሁት ማለት ነው። ይሄ ቦታ ለነሱ ለሷ ቤት ቅርብ ነውና እባክሽ አንዴ ላናግርሽ ብዬ ለምኛት እሷም መጥቻ አናግርሻለሁ ብላኝ እሺ ብላኝ ፍቃዷን ሰጣኝ ነው እንትን ያልኩት የመጣሁት ማለት ነው። እስከዛ ድረስ ስለነበሩት ነገሮች በዚህ ሳምንት ስለተፈጠሩት ነገሮች እኔ እናንተንም ይቅርታ መጠየቅ ፈልጋለሁ። እናንተንም ንቀት አይደለም በይዞይ ማለት ነው። አንዳንድ ነገሮች ሲሆኑ በእግዚአብሔር ፍቃድም ይሆናል በሰውም ፍቃድ የሚሆን ነገር አለ። እኔ እሱን መቅረቤ ችግር የለውም። እሺ ዛሬ ላይ እሺ አልኩት። ፍቅሩን እሺ ተቀብዬ እሱ ያለኝን ነገር ተቀብዬ እሺ ብዬ ብኖር ነገ እናንተም ብትሆኑ እኔ ላይ መነሳታቸው አይቀርም። ደግሞ አብረን ሲጋቡ ምን ሲሉ የነበረን ጓደኞችም እንደሚርቁኝ አውቃለሁ፣ ቤተሰቦችም እንደሚርቁኝ አውቃለሁ። ብዙ ነገር ተፈጥሯል። ስለዚህ ያንን ሁሉ በማሰብ እኔ ለሱ እንደ እህትነት እንኖራለን ብዬዋለሁ ማለት ነው እና ያ ነገር ከሚከፋው በሚል ዲናን ደግሞ በህይወቱ እንድትገባ ስለፈለኩኝ ዲናን ጠርቻታለሁ። እሷ እስክትመጣ ድረስ ግራ ገብቶኛል። ብታዩ እኔ እንዴት ላሳምናት እንደምችል አላቅም። ምን ብዬ ላሳምናት እንደምችል አላቅም። የምሬን ነው። እሷ እሺ ብላኝ እሺ ብላኝ ከሱ ጋር ብትሆን በጣም ምኞቴ ነው እና ደስታዬም የመጨረሻ ደስታዬ የሚሆነው እሷ እሺ ብትል ነው። በቃ እሷ እሱን እሺ ካለች እኔ ሌላው ሁሉም ነገር ይቅርብኝ። የምሬን ነው። ከፈለገች ለምን ምንም ሁኝ አትለኝም። በቃ ግን እሷ እሺ ካለችው እኔ ሌላ ምንም አልፈልግም። ደግሞ ተወደዋለች። በእርግጥ እኔም ወደዋለሁ። እሱን ስለምወደው የእሱ ደስታ ስለሚያስደስተኝ ደስታዬ ነው ለኔ የሚሆነው ማለት ነው። በቃ የእሱ ደስታ ለኔም ደስታዬ ስለሚሆን ጠልቼው አይደለም፣ ግን መሆን ስለሌለበት ነው። እኔና እሱ ፍቅረኛ መሆን ስለሌለብን ነው ይሄንን ማደርገው ማለት ነው። እናንተም ቤተሰቦቼ እንዳትቀየሙኝ በማደርገው ነገር ማለት ነው፣ ቅር እንዳይላችሁ። ለምን የእኔን እውነት እኔን ታውቃላችሁ። ከዚህ በፊት ብዙ ጊዜ ለምኜዋለሁ፣ ብዙ ነገር አድርጌያለሁ። የሺም ስትናገረኝ እሱም ሲናገረኝ ቢኒም አብዛኞቻችሁ ሰዎች ብዙ እንዴት እንደዚህ መሲ ባለጌነሽ ብላችሁኝ ሁላ ነበረ። ያንን ሁላ ካሳለፍኩኝ በቤት አልቅሼ ካሳለፍኩኝ በኋላ ዛሬ ላይ ስለተጎዳ እኔ ከሱ ጋር ከመሆን ለሱ ትክክለኛ እውነተኛ ፍቅር ያላትን ሴት ባመጣለት ይሻላል በሚል ነው። ሰማችሁኝ አይደል? በሌላ እንዳታስቡት። ዲናም እየመጣች ነው። ፈርቻለሁኝ ቤተሰብ፣ በጣም ፈርቻለሁ። ዲና እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ? አለም እንዴት ነሽ? ተጠፋፋን። በጣም ተጠፋፋን አይደለ? ዲና የኔ ዛሬ ያው የጠራሁሽ ቁም ነገር ለማናገር ስለሆነ ነው እንደዚህ የጨቀጨኩሽ ማለት ነው። ስለጨቀጨኩሽ ይቅርታ አድርጊልኝ። ያው አንቺ ማታውቂያቸው ብዙ ነገሮች ተፈጥረዋል እና እነሱን ነገርሽ አንቺ መፍትሄ ልታመጪ ከቻልሽ በሚል ነው አንቺ ጋር የመጣሁት ማለት ነው። ምን መሰለሽ ባርች ያው እንደምታውቂው አግብቶ ነበረ። ብዙ ነገር ተደርጎ ነበረ። ሰርግ፣ መልስ፣ በቃ ሽምግልና ብዙ አይነት ነገር ውስጥ ገብቶ ነበርና ያው እግዚአብሔር አላለውምና ትታው ሄደች ማለት ነው። ሚስቱ ትታው ሄደች። ኦኬ ሚስቱ ትታው ሄደችና አሁን በጣም ጉዳት ላይ ነው ያለው። በጣም ተጎድቶ ነው ያለው። በቃ ቤት ውስጥ በጣም ብዙ ሱሶች ውስጥ እየገባ ነው። ሱስ እየተጠቀመ ነው። ቤት ውስጥ ያለቅሳል፣ በሩን ዘግቶ ይጠጣል ምናምን። ለዛ ምናልባት አንቺ
በቃ ካንቺ ውጪ እሱን ሊንከባከብ የሚችል ሰው የለም፣ ካንቺ ውጪ እሱን ሰው ሊያደርግ የሚችል ሰው የለም፣ ወደ ቀድሞ ሊመልስ የሚችል ሰው የለም በሚል አንቺን ጠራውሽና መፍትሄ ካለሽ እባክሽን ወደሱ ብትመለሺ በሚል ነው የመጣሁት። እኔ ምለው ቆይ እኔ ምን ባረጋችሁ ነው ከኔ ህይወት የምትወጡት ስልሽ መሲ አንቺን አክብሬሽ ነው አይደለ? ከዛ አይ በጣም ጨቅጨቅሽኝ ነው። እኔ በጣም ብዙ ስራ አለብኝ በዚህ አውቃለሁ ነገር ስትይ ነው የመጣሁት። አውቃለሁ። ስለዚህ አንቺ የሆነ እያልሽኝ ያለሽው እኔ ዲናን የማይመለከት ኬዝ ነው። ኦኬ እኔ አሁን ከኔ ጋር የሚገናኝ ነገር ካለ ብዬ ነው ካለውበት ተነስቼ የመጣሁት አይደለ? ዲና ብዙ ነገር ሆነሻል። አልነበርኩም ሁላ አንቺ ብለሽኝ ነው አክብሬሽ ነው ሌላ ሀገር ነበርኩኝ ተመልሼ የመጣሁት። አውቃለሁ ሰምቻለሁ እኮ እንደመጣሽ ስለሰማሁ ደስ ስላለኝ እኮ ነው እኔ አንቺን የጠራውሽ። የምሬ ነው ዲና፣ ብዙ ጊዜ ፈልጌሻለሁ። እንደዚህ ከተፈጠረ በኋላ ይሄ ነገር ከተፈጠረ ቀን ጀምሮ ሰፈርሽ ሄጄ ነበረ። ብዙ ነገር በቃ ሰፈር ውስጥ ብዙ ቤት እናንተ ጋር መግባት ባልችልም በቃ ሰፈር ውስጥ ያሉ ሰዎችን ጠይቄ ነበር። ግን ድንገት እኔ ከሰፈር ውስጥ አንድ ስልክ ወስጄ ስለሄድኩኝ ነው። እኔ ስልክ ወሰድሽ ምንም ወሰድሽ እሱ አይ ዶንት ኬር ገባሽ? አሁን አንቺ እንደምትነግሪኝ ከሆነ ስለ ራስሽ ጉዳይ እንጂ ለኔ ተጨንቀሽ አይደለም። ስለ ራሴ አይደለም እኮ ስለምትወጂው ሰው እኮ ነው ዲና። ምን ሆነሽ ነው? አዳምጪኛለሽ? ትሰሚኛለሽ? ሰማሁሽ አይደል? አዳምጪኝ እሺ። እኔ ልሰማሽ አይደል የመጣሁት? ስለዚህ አንድ ነገር ልንገርሽ። አሁን ባረች ሱስ ውስጥ ነው እንደዚህ ሆናል። ገለመሌ አይ ዶንት ኬር ገባሽ? እኔ አይመለከተኝም። ዲና ተወጁ ስለነበረ ብዬ አዳምጪኝ። ስለመውደድ ደግሞ አትንገሪኝ ፕሊዝ። እዚህ ጋር እባክሽ እሺ። እኔ እሱ ምንም ሆነ ትላንት ያልታሰበ የዲና ጥቅም፣ ትላንት ያላሰባችሁት የዲና ፍላጎት ዲና እሱን መሲ ታውቂያለሽ እኮ ምን አይነት ሁኔታ ውስጥ እንደነበርኩ እያወቃችሁ ሆን ብላችሁ ማን ነበረች ስሟን ይቅርታ ከሷ ጋር ተመሳጥራችሁ ምናምን ነገር ዲና እንደዚህ እርጉዝ እንኳን እኔ ባይዞ በተፈጠረው ነገር በጣም ደስተኛ ነኝ። ልንገርሽ በጣም ደስተኛ ነኝ። ለምሳሌሽ ለተሻለ ነገር ነው አሳልፋችሁ የሰጣችሁኝ። ገባሽ? ልብ አልነበረኝም። በጣም ስህተት ውስጥ ነበርኩኝ። ያደረኩት ነገር በጣም ምንም አስፈላጊ ያልሆነ ነገር ነው። ታውቂያለሽ አይደለ? ያ ኦፍ ኮርስ ታውቂያለሽ። ምክንያቱም አትረሺውም። የማይረሳ ነገር ነው። የማይረሳ ጠባሳ ነው። የማይረሳ ጉዳት ነው ለኔ አይደለ? አውቃለሁ። በቃ ስለዚህ እኔ ያንን ሁሉ እኔ ከናንተ ተለይሼ ከካሜራ ውጭ ምን አይነት ሁኔታ ውስጥ ምን አይነት ችግር ውስጥ ምን አይነት ስቃይ ውስጥ እንደነበርኩ ማውቀው እኔ ነኝ። እንኳን ከካሜራ ውጭ ካሜራ ላይ ራሱ ስንት ነገር ስባል እንደነበር ለባሪች ስል አይደለ? ስለምወደው ስለማፈቅረው ያንን ውሸት እኔ አርግዣለሁ ምናምን ለምን ስለምወደው ገባሽ? በጣም ስለምወደው ስለማስብለት። እናንተ ግን ያ ተስኗችሁ ነበር። እኔ ምጎዶ ምናምን ነገር አይደል መስላችሁ? ስለዚህ አሁን ከዚህ ቆይታ በኋላ ለምን ዲና አልቆሰለችም? እንደገና ለምን ተሰብራ አላየናትም ነው አላማችሁ? ዲና እንደዛ አይደለም እኮ ልጁ ደህና አይደለም። የምሬ ነው ማለት ካንቺ ውጪ እሱን ሊመልሰው የሚችል ሰው የለም ዲና። መድኃኒዓለም እሺ፣ የምሬ ነው ዲና። በቃ መጨረሻ አሁን በቃ ጎዳና ላይ ሊወጣ ትንሽ ነው የቀረው። በቃ በጣም ብዙ ነገር እየሆነ ነው። በቃ አልባሌ ነገር ውስጥ እየዋለ ነው። ለዛ ነው የራሱ ጉዳይ ልንገርሽ አይደለ ወይኔ መድኃኒዓለም። አሁን ታዲያ እንዴት ነው ዲና እሱ በታመመ ቁጥር የምትደርስለት፣ በተጎዳ ቁጥር አጠገቡ የምትሆን ጠጋኙ ምናምን ለጥቅም ብቻ የምትፈለግ ቁሳቁስ ነኝ አይደለም እኮ ዲና። በፊት ተወጂው የለም አሁንም እንደምትወጂው አውቃለሁ። አሁን እንኳን እንደምወደው አታውቂም፣ እንኳን እንደምወደው እንደምጠላው አታውቂም። እንደዚህ እንደምትይኝ አላሰብኩኝም ነበር። እኔ ስለምትወጁ በሚል ነው እንደዚህ የሆንኩት ዲና። ቢያንስ የለ እንደ በፊቱ ባትወጁ ራሱ ትንሽ እንኳን መስዬ አታስጨኝ። ሰው መንገድ ላይ ነን አይደለ? ሰው ያልፋል ምናምን ነገር ብዙ ነገር መጮህ አልፈልግም። አንድ ነገር ንገርሽ፣ አሁን እንደዚህ ነገር ባሰብኩ ቁጥር እኔ ይሄ ብጮህ በጣም ደስ ይለኛል። ምክንያቱም የውስጤን ይገልጽልኛል ብዬ የማስበው በመጮህ ብቻ ነው። ንገርሽ አይደለ? አሁን እሱ ጎዳና ወጥቶ ገንዘቡን አልቆ ሰውነቱ ከሰውነት ተራ ወጥቶ ምናምን ነገር ገንዘብ ጨርሶ ከሰውነት ጨርሶ ከክብር ጨርሶ ትላንት ከኔ ጋር ሁን። አንተን የሚመጣ ሰው ሁሉ ይጎዳሃል፣ ይሰብርሃል። አንተ አታውቅም። ባሪሽ የምታየውን ነገር ብቻ ነው የምታምነው። ነገ የሚሰብር ህዝብ ነው አጠገብ ያለው ብዬ ስንቴ ነግሬዋለሁ። እኔ እኮ ከኔ ጋር ሆኖ እንዲከበር እንጂ እንዲናቅ እኮ አልነበረም። ታውቂያለሽ አይደለም? እቺ ማናት ሶሪ ነበረች እሷ ስንት ነገር ስታደርገው ነበር። ታውቃለህ፣ ተስፋ ይጥልባታል ምናምን ነገር ታገኛለህ። ፕራንክ ነው ትላለች አይደለ? በጣም ብዙ አይደለ? ኢቭን
ነፍሱን እንኳን እስከ ይሳሳ ድረስ ነው አይደል ለሷ ዋጋ ሲከፍል የነበረው። እኔ ግን ከዛ በላይ ነው አይደለ? ያቺም ጥላ እንደምትሄድ ነግሬው ነበር። እሺ ዲና አሁን ቢያንስ መፍትሄ ንገሪኝ ለኔ። እኔ አሁን ሌላውን ጥያቄ ታይልኝ እኔ እናት ቢያንስ ትንሽ ጊዜ እኮ ነው ከራሱ ጋር እስኪሆን ድረስ ትንሽ ታገሺ። በቃ ትንሽ ጊዜ ብቻ ስጪው። ወደ ራሱ የሚመለሰው ሜቢ አንቺ ህይወት ውስጥ ከገባሽ ብቻ ነው ባክሽ። እኔ ይሄንን ልለምንሽ ነው፣ የምሬን ነው፣ ከልቤ ነው የምልሽ ዲና። ይመለከተኛል። እኔ ዲና እንደዛ አትበይ፣ የምሬን ነው። ብዙ መስዋዕትነት አውቃለሁ እኮ። ስሚኝ፣ እኔን አንቺ ሴት ልጅ አይደለሽም? እኔ የኔስ ክብር አስጨንቃችሁ? እኔስ ትናንት እንደዛ ተዋርጄ በህዝብ ፊት በኢትዮጵያ ህዝብ ፊት እንደዛ ተዋርጄ ስሜ ጠፍቶ በቤተሰቦቼ ፊት እኔ የተከበርኩ ቤተሰብ ልጅ ነኝ። በጣም የሚያከብረኝ የማከብረው ቤተሰብ አለኝ። አውቃለሁ። ገባሽ አይደለ? በእነሱ ፊት ተንቄ፣ በሀገር ፊት ተንቄ፣ በስንት ሰው የማንም ፊት እየገረፈኝ ያንን ሁሉ ዋጋ ከፍዬ የኔ ዋጋ ምን ዲና አውቃለሁ። የምሬን ነው አውቃለሁ። ግን አንቺ ብቻ ነሽ የምሬን ነው። ኧረ በእናትሽ እንጣኝ መሲ፣ በእግዚአብሔር ጤና ግዙ እንጂ ምን ሆናችሁ ነው? ተሰሚኛለሽ? ከዛሬ በኋላ ስለዚህ ጉዳይ ደውዬ አወራለሁ ብትይ የምን ከዛሬ በኋላ ከዚህ ደቂቃ በኋላ አንድ ቃላት ትንፍሽ ብትይ መሲ፣ በእውነት ነው የምልሽ የማይሆን ነገር እንደሚፈጠር እርግጠኛ ነኝ። እንደዛ የሚባል ነገር የለም። አንቺ ማናችሁም ስለማንኛውም ስለዛ ሰውዬ ማይመለከተኝ በእናትሽ አስቢበትና እሺ፣ ስለተናደድሽ ሊሆን ይችላል። አትበይኝ መሲ፣ ምን ሆነሽ ነው ዲና? በእናትሽ እግዚአብሔርን በጣም ነው ማስቀይማችሁ፣ በጣም ነው ማስቀይማችሁ። ገደል መግባት ትችላላችሁ። እሺ ዲና እባክሽ አስቢበትና ነገር በእናትሽ ዲና። እንግዲህ ምን ማለት እንዳለብኝ አላቅም። እኔ የቻልኩትን ያክል አውርቻለሁ፣ ነግሬያታለሁ፣ ብዙ ነገር ብያታለሁ። እንደምታዩት እሷም ቁስል አለብኝ፣ የራሴን ቁስል አለብኝ እያለች ነው። ፈጣሪ ብሎና ፈቅዶ ሜቢ እሷ እሺ የምትል ከሆነ አሁን አስባበት እሺ የምትል ከሆነ እግዚአብሔር ይመስገን። ግን እግዚአብሔር ደግሞ የእሱን ቁስል የሚያይ ፈጣሪ፣ እሱ የተጎዳውን አሁን ያለበትን ሁኔታ የሚያይ ፈጣሪ ለሱ ከላይም ቢሆን መልአክም ቢሆን ልኮለት እንዲጠግነው እኔ ጸሎቴ ነው፣ የሁል ጊዜ ጸሎቴ ነው። ይሄን ስላችሁ ደግሞ ከጎኑ ልለይ ምናምን አይደለም። እሱ በሁለት እግሩ እስኪቆም ድረስ ከጎኑ ልቆም፣ በእናንተ ፊት ህፃኑን ልጅ እሱንም ልንከባከባቸው ቃል እገባለሁ፣ በእናንተ ፊት ማለት ነው። ቃል ምገባላችሁ ነገር ነው ይሄ። ግን እሷ እሺ ብላው ደግሞ ወደ ህይወቱ ብትገባ ደግሞ በጣም ምኞቴ ነው፣ የምሬ ነው። ሰው ብቻውን ከሚሆን ያው ሰው ከሰው ጋር ሲሆን ነው ደስ የሚለው። በተለይ ሴትና ወንድ አንድ ላይ ሲሆኑ አሪፍ ነው ብዬ ስላሰብኩኝ ነው እንደዚህ ያደረኩት። እሷም ተናዳለች፣ ያው ንዴት አለባት። የብዙ ጊዜ ብሶቷን ነው የቀሰቀስኩት። ስለዚህ እሷንም እረዳታለሁ፣ እሱንም እረዳዋለሁ። እሷም እስክትረጋጋ እሱም እስኪረጋጋ እጠብቃለሁ እኔ ማለት ነው። እናንተም እንግዲህ ዝም አትበሉ ባካችሁ፣ ጸልዩላቸው። በቃ ለሱ በተለይ ለሱ ጸልዩለት ባካችሁ። ፈጣሪ ወደ ራሱ እንዲመልሰው፣ ወደ ቀድሞ ማንነቱ፣ ወደ ቀድሞ ጥንካሬው እንዲመለስ ጸልዩለት። ለህፃኑ ልጅ ስትሉ፣ ለሱ ባትሉ ራሱ ለህፃኑ ልጅ ስትሉ ጸልዩ። እኔ እንግዲህ ያው ምንም ማለት አልችልም፣ ምንም ማድረግ አልችልም። ግራ ገብቶኛል፣ አላቅም፣ ምን እንደምላችሁ አላቅም። እስኪ እንደ ፈጣሪ ፍቃድ ይሁን። ለማንኛውም ደህና ሁኑ።